ደህና ናችሁ ወይ? ውድ ቤተሰቦች እንዴት ናችሁ? ዛሬ መጣ ነው በሚገርም አሰራር ነው ማለት ነው። እሱም የመጥበሻ ዳቦ ነው የሚሰራው ማለት ነው። ይሄ የተፈቀፈቀ ሎሚ ነው፣ ውሃ ጨምሮ። እዚህ ጋር ደግሞ ጨው አለ ማለት ነው። ጨው ነው የበዛም ብሎ አንድ ስኳር ነገር፣ ጥቁር አዝሙድ ሻይ ማንኪያ እና ስኳር ነው። 2 የሾርባ ማንኪያ ይበቃል። ኒዶ 2 ሾርባ ማንኪያ ተለቅቷል ማለት ነው። ከዛ እዚህ ጋር እርሾ አለ። እርሾ አለ እዚህ ጋር ሁለት የሻይ ማንኪያ ብዙ ስለሆነ እንግዲህ በውሃ ቶሎ ለቁርስ ስለተፈልገን ማሰራት። ከዛ አንድ እንቁላል አለች ማለት ነው። አንድ እንቁላል አለ ይሄ ተጨምረች ዘምታለን የመሳቂት ነው። እዚህ ጋር ደግሞ ዱቄት አለ ማለት ነው። ዱቄት ከማድረጌ በፊት ግን ዘይት እጨምራለሁ። በደንብ አዋህዳለሁ። እርሾ ያንሳል መሰለኝ፣ ጨምር ትንሽ እርሾ አሳነስኩት። አይወቃልኝም ተብሎ ምክንያቱም ለቁርስ የፈለኩት የዛሬ ቁርሳችን ማሳያችሁ ነው። የምንበላው ቁርሳችን ጨምራለሁ። ስማ ሳህኔ ጠባለች መሰለኝ፣ ግማሹ በቃ ang buang kabe. Para kang timang nga. So what is the name of that? Ambasha. Abasha. But we have had a... Black? No. First had a for the lemon. I want lemon. Okay. Me only. But had this one is like a skin for lemon? ሎሚን is taste good. የጠየቀች ነው ምንድን ነው ያለች ነው። I think more you put the flour, please. Put your flour more? No. I put up? No. Colors. No, I add. You add. If you water? Water, okay. It's okay. Akan ጨምራለን ምን ችግር የለም። ያዘጋጀሁት መስላል ይበቃል ያለች Ang buang ganbe. Ano pinagagawa mo? What? But then you put the foil. Cling film. ከድናለሁ ከዛ ማለት ነው። እችን ታጥቢያለሁ በእጅ ልግባበታ ማግሪስ Okay, my hands. I wash off. Yes, you wash your hands. You haven't got anything in the bread shop bread like shop
like store. Yan. ጠየቀችኝ ነው ምንድን ነው እንደዚህ የምታበዡ ያለችኝ እና ተጨርሷል አሁን ማለት ነው። ከበር እየተደረገ ነው። እዚህ ጋር እየጠፈጠፍኩ ነው አሁን ማለት ነው። ጠጋ በለኝ። ይጋጋር ነው። ዋው ኩፍ እስኪል ግን እንጠብቃለን። ሲያምር ማሻአላ ሲያምር ሽታ ቆንጆ በጣም ይኸው አሁን ተለኩሷል ማለት ነው። እየጋገርን ነው እንግዲህ መጥበሻ ላይ አድርገን እሳቱ እንዳያርብን ትንሽ እያደረግን ይኸው በዚህ መልኩ እንደዚህ ብላለች ማለት ነው። አሁን በአንድ እጄ ወድቃ ነበር። ይኸው አላጠቃጠለችም። ደስ አይልም? አሁን በቅቶታል ማለት ነው። ይኸው በዚህ ብላለች። እናስቀምጥለው ይኸው አሁን ደግሞ ሁለተኛውን እናስቀምጥ ነው። ግን የታጠበ ጮቃራ ቂጣ ትንሽ አጥባለሁ ማለት ነው። ይኸው ሁለተኛ ደግሞ ደርሷል ማለት ነው። ወይ ደፍቼ ነበር እያችሁ ተጋገረ ሁለት አምባሻ ማለት ነው። አሁን ደግሞ እዚህ ጋር ሌላ ሶስተኛ አለንና መጀመሪያ ዘይት እንጨምራለን። አሁን ሶስተኛው መጨረሻው ነውና የመጨረሻ ነው። ለመቅረጽ አልተመቸኝም ነበርና የጮሁ በደንብ አላሳያችሁም። የመጀመሪያው ማለት ነው። ይኸው እዚህ ጋር ነው ለጤ የተቀመጠችው ማለት ነው። ወይ መከየፍ ስላለ ይሄ ይበርዳል። ከበር ይደረግለታል፣ ይሸፈራል ማለት ነው። በቤት ትሸፈራለች። ምክንያቱም ብርድ እንዳይበርድ ማለት ነው፣ እንዳይቀዘቅዝ። ይኸው እዚህ ጋር ተቀምጧል። አሁን አግለናል። ልንጠፈጥፍ ነው ማለት ነው። አሁን ጠፍጥፈን ጨረስን። ጠፈጥፍናል በደንብ እንደዚህ እንድትሰፋ ትልቅ እንዲሆን ማለት ነው። እንደዚህ አድርገን አሁን ትለኮሳለች። የስ መተናል ጋይሶች መተናል ጋግረን ጨርሰን አሁን ማለት ነው። ስለዚህ ገብታለች እና እንኳን አደረሳችሁ ነው የጋገርነው ዳቦ በዚህ መልኩ። ያው አንድ ነው ለኛ የምፈልገው አንድ ቆረስ አልበስም። በሬ ነው እንዴ የምታርዱ እንዳትሉ። ዋው ነው። እሺ ግሪስ እንኳን አደረሳችሁ ቤተሰብ። በዚህ መልኩ ይኸው ዳቦ ተጋግሯል። ይኸው ዳቦ ተጋግሯል ማለት ነው። አሁን ሊበላ ነው ማለት ነው። ያው ኮላም አለን እዚህ ጋር ማለት ነው። እንኳን አደረሳችሁ በድጋሚ ስለታ ያለ ግሪስ ፎሪው ኖ ላይክ بعدين بيجي እንኳን አደረሳችሁ። خلاص